ላትጠቅመኝ ለምን ህይወቴን ትረብሸዋለህ? እባክሽን ሳራ። እንግዲህ አክብረንሽ የሚሰማንን ስሜት ሁሉ ነግረንሻል። አንቺ ዱላ ማይገባሽ ይሻልሽ። ወይዘሮ ትብለጥ ቁም ነገር እኮ ነው እያወራን ያለነው። ማንም ሰው በጥፋቱ ሳይቀጣ ከኔ ከሳራ ማምለጥ ይችላል። ምንም በልምን ኳስ ያለችው ግን እሷ እጅ ላይ ነው። አንቺ ስትሆኝ አንቺ አይደለሽ እንደ ልጄን ከቤቷ አስኮብለሽ ደብቀሽ ነበር? አንቺ ለምን ነበር የፈለግሽው? ወይ ጉድ! ሁሌ ባሌባ ድራማሽ እንድታቋርጭ ልነግርሽ ነው የመጣው። ሌብነት በጣም አሳፋሪ ነገር ነው። አትጉታ። እኔ ትብለጥ ለእንደናንተ አይነት መረኖች ካነስኩ ሞቻለሁ። እንዴ ማወቅ ነበረባችሁ። ቆይ በሰው ቤት ተነስታችሁ ቁማር ሲቆመሩ እንኳን ትንሽ አታፍሩም? እስቲ ቆይ አስቢ። ነገ ላይ እኔ ተነስቼ ዳኒ ላይ እንደዚህ ባረግ ምንድን ነው የሚሰማሽ? እሱማ ደስ አይለኝም። አንተ እሷን ፍቅር ካስያዝካት እኔ ይቀጣል። ታይ መቼም እሺ፣ በምን እናሲስ? እናሲስ በፈለከው ግን ብትከዳኝ አልሰማም እኮሽ። በ500 እናሲስ። እናሲስ ሲጀመር አንተ ልጅቷን አታውቃት። ፒስ በቃ አሲዘናል። ጥሩ እና በስንት ቀን? እንኳን በቀን በወርም በተሳካልክ። ኧረ እባክሽ ስላላወቅሽኝ ነው። እስጢፍ እኮ ነው። አንድ ሳምንት ብቻ አስጭ። እሺ አንድ ሳምንት። እሺ ከዛሬ ጀምሮ ቁጠሪ፣ አሳይሻለሁ። ሰማ ብትክደኝ ግን አልሰማም። ፒስ በቃ አሲዘናል። እሺ ምን ሆኜ ነው ግን እንደዛ አይነት ስህተት የሰራሁት? እባክሽን ሳራ ለሁላችንም ይቅርታ አድርጊልንና የቀደመ ጓደኝነታችን ይመለስ። ብሌንንም ከበዛባት መከራ የምታልፍበትን መንገድ እንፈልግ። ሳርዬ ብሌን የሁላችሁም ሙሉ ተመሳሳይ። በቃ የሳራ ክብር አይታያችሁ? የሳራ መዋረድ አይሰማችሁ? እሱን እኮ አታኑ አይደለም ሳሪ። እና ምንድነው እስጢፍኔም በእጁ ለማስገባት የልፈው ልፋት አታስታውሽም? ከዛ በእጁ ካስገባኝ በኋላ መልሶ ይወራረድብኛል። እኔም እኮ እሱን ነው እያልኩት ያለሁት። በዛ ቀሽም ድርጊታችን ብዙ ነገሮችን እናመሰቃቀል ነው። ያንን ሁሉ ከባድ አደጋ ግን አላሰብነውም ነበር። ማሰብ ነበረባችሁ። እኔ እኮ አይደለሁም። ልጅቷም ተጎዳሽ ለምትዩ ከኔ ጋር የነበረ ልጅ እሷ ጋር ሲሄድ ዘሎ መቀበል አልነበረባትም። ስለዚህ የራሷ ጥፋት ነው። እሻው ምን ብናደርግ ይሻላል? ለስቲፋኖስ የሰጠሁት የቤት ስራ አለ። እሱን ሲጨርስ እንለያያለን። የብሌንስ ነገር? እሷም እንደሱ ትምጣና የምንሰጣትን የቤት ስራ ትስራ። ማንም ሰው በጥፋቱ ሳይቀጣ ከኔ ከሳራ ማምለጥ አይችልም። ወይ ጉድ! እቺኛዋን ሳራን የማላቃትም ነበር ማለት ነው። ወደ አንቺ የመጣሁት ችግራችንን ሁሉ ፈተን የድሮ ጓደኝነታችንን እንመለሳለን ብዬ ነበር። መመለሱ እኮ አይቀርም፣ ግን ያጠፋ ሰው ጥፋቱን መካስ አለበት። እሺ በጣም አመሰግናለሁ። በቃ ልሂድ። መልካም ቀን። ወይዘሮ ብሌን ይሄ መጽሐፍ የማን ነው? ምን ይዘጋሻል? አትናገሪም እንዴ? እስጢፍ የሰጠኝ ስጦታ ነው። እውነቱን ብትናገሪ ነው የሚሻልሽ። በእውነት እማዬ፣ እስጢፍ የሚባል ጓደኛዬ ለትምህርቴ እንዲያግዘኝ ብሎ ነው የሰጠኝ። እሱ እየሰረቀ ያመጣል፣ አንቺ ትቀበያለሽ። ሌሎቹ ጓደኞች ደግሞ ትብለጥ ላይ እየደወሉ ይደነፋሉ አይደለም? እማዬ እሺ ይቅርታ አድርጊልኝ። አውቄ እኮ አልተቀበልኩትም። እኔ ግን ምን ባረግሽ ነው የሚሻለኝ? እማዬ ምንድን ነው እንዴ? ባረግሽ ነው የሚሻለኝ? እማዬ ምንድን ነው የሚሻለኝ? ምን ላድርግሽ? ዱላ ማይገባሽ አንቺ፣ ዱላ ማይገባሽ። ምንድን ነው የሚሻልሽ? ምንድን ነው የሚሻልሽ? እባክሽ ይቅርታ እማዬ። እንዴ ምንድን ነው የሚሻልሽ? ቆይ ምንድን ነው የሚሻልሽ? ምን እናድርግ ጋይስ?
ነገር እኮ እጅግ እየከፋ ነው። ሁሉም ነገር የተቆላለፈ ይመስላል። ግን ያው እጃችንን አጣጥፈን መቀመጥ የለብንም። የመጀመሪያው ነገር የብሌን ደህንነት ነው። ወደ እናቷ ቤት መመለሷ ምንም ሰላም አልሰጠኝም። ጥሩ ሁኔታ ውስጥ እንደማትሆን ግልጽ ነው። ያ ሁሉም ነገር እንደምናስበው ቀላል አይሆንም። ሳራ ምን አለችሽ? አናግረሻት ነበር? አዎ እርቻት ነበር። ያ አሁንም ልቧ እንዳቄመ ነው። ይቅርታ አድርጊልንና ሁሉም ነገር ይስተካከል አልኳት። እና ምን አለችሽ ታዲያ? ሁሉም ለጥፋቱ ዋጋ መክፈል አለበት አለችኝ። እንዴ የእሷ ጥፋት ግን በጣም አልበዛም? ትንሽ ጥፋት አጠፋን ብለን እድሜ ልክ ስንለማመጣት እንኑር እንዴ? አረ በጣም ይደብራል። ምንም በልምን ኳስ ያለችው ግን እሷ እጅ ላይ ነው። ሁሉንም ነገር በእርጋታ ካላስተካከል ነው በቀር ሳራን ላጋብቶ እንደው ማንም የሚያሸንፋት የለም። እሺ ቆይ የሆነ ገንዘብ ብንሰጣት ችግሩ የሚቀረፍ አይመስልሽም? አረ እባክህ ከየት አምጥተህ ልትሰጣት ነው? መጀመሪያ የተበላውን 500 ብር ከተፍ አድርግሽ። ደግሞ አያፍርም እንዴ? ወይ ብር ያልተከፈለኝ የዋሃን ልጅ እኮ ነው ጦስ ውስጥ የከተትኳት። ይከፈልሻላ፣ ምን ታካብዣለሽ? ለማንኛውም ችግሩን መፍታት የምንችለው ለስጢፍ የሰጠውትን የቤት ስራ ሲሰራ ብቻ ነው ብላለች። የምን የቤት ስራ? ከሱ በኋላ ደግሞ ከብሌንም ጋር ያለውን ችግር ለመፍታት ለሷም የቤት ስራ ሰጥቻት ሰርታ ስጨርስ ያኔ እንታረቃለን ብላለች። የምን የቤት ስራ? እቺ ልጅ ሳናውቃት አስተማሪው ልጅ እንዴ? አንተን ያወቅኩበት ቀን የተረገመሽቱ ካንተ ጋር የተዋወቅንበት አጋጣሚ ከአይምሮ ማህደር ይሰረዝ። ቆይ ለምን አወቅኩ ስቲቭ? ለምን ወደ ህይወቴ መጣ? ላትጠቅመኝ ለምን ህይወቴን ትረብሸዋለህ? አንተ ከመጣ በኋላ እኮ ህይወቴ ብልሽት ሽቶ ወጥቷል። እኔ እኮ ትምህርቴ ላይ ብቻ ነበረ ትኩረት የማደርገው። አንተ ግን ወደ ህይወቴ ከመጣ በኋላ ጭንቀት ብቻ ነው ያተረፍክልኝ። ቆይ ለምን ስቲቭ ለምን? ለማንኛውም የመጀመሪያ ትኩረታችን መሆን ያለበት ብሌንን ከገባችበት ችግር ውስጥ መውጣት። ለዚህ ደግሞ መክፈል ያለብንን ዋጋ እንከፍላለን። የሳራስ ነገር እሱን ደግሞ እያየን እንፈተዋለን። እኔን እኮ በአካል ለማየት ፈቃደኛ ስላልሆነች ያለችበትን ሁኔታ ማወቅ አልቻልኩም። ቆይ በጣም ተጎድታ ነበር? እናት ተብዬዋ እስኪ በቃት ቀጥቅጣታለች። አሁንም ወደ ቤት መግባቷ የሚያሳስበኝ የዛችን እርኩስ ዱላ ትችላለች ወይ ብዬ ነው። ቆይ ግን ለምን ነበር አሳልፈሽ የሰጠሻት? እናንተ ጋር አርፋ ነበር? እስጢፍና ዳንኤል የተባሉ ጓደኞቿን አሳስራቸዋለሁ ስትል ሞኝቱ እውነት መስሏት ከተደበቀችበት ወጣች። ከዛ በኋላ ምንም ምርጫ አልነበረኝም። እሷም እኛን አደጋ ውስጥ የከተተችን መስሏት ተጨንቃ ነው ምስኪን። ቆይ ግን ሽማግሌ ምናምን እንላክባት እንዴ? ወይም ደግሞ የሆነ የማታውቀው ሰው ደውሎ እንዲያስፈራራት እናድርግ እንዴ? ኖ ሽማግሌማ አንልክም። ያው በስልክም ማስፈራራት አንችልም። ለምን? አይሆንማ። መጠየቅ ካለብን ራሳችን ሄደን በአካል እናናግራታለን። እንዲያውም እሱ ጥሩ አማራጭ ነው። ይቻላል። እንደውም ለምን ዛሬ ከሰዓት ጠብቀን አናወራት? እኔም መቸኛል። ፒስ በቃ እኔም እስማማለሁ። በቃ እንነሳ። አሁን በጣም ብዙ ስራ ይጠብቀኛል። በዛ ላይ አዲስ ቤት ገብቷል። እራሷ ቴክስት እንድታደርግልኝ እጠይቃታለሁ። እሱንም ማፈላለግ ይኖርብናል። ስቲቭ። አቤት። አንተ ደግሞ ቲቸር ሳራ የሰጡን የቤት ስራ ሰርተ እንድትመጣሽ። ከ500 ነው የሚታረመው። ወይ ፊሊ እንዴት ነህ? ሳሪና ሳርነት የኔ ድንቅ ፍጥረት። ወይ ጊዜ አለክልኛ ኩስ ነው አለሁልሽ። አቦ ጠፋሁብሽ አይደል? ይችን 3 ቀን ሀገር ውስጥ አልነበርኩም። ኦኬ። እኔማ ስልክ ተዘግቶ ሆነብኝ ግራ ገብቶኝ ነበር። እና ሙዚቃ እንዴት አየካ? አንደኛ ነው። እንዲህ ጎበዝ መሆንሽን የታወቂልሽ። ለማንኛውም ስንገናኝ ሽልማት አለሽ። ኦ ታድዬ አመሰግናለሁ በጣም። ስማኝማ ፊሊ፣ አንድ ሆነች ቀለል ያለ ምሽን ሰጥክ ነበር።
አስቸኳይ ስለሆነ በ48 ሰዓት ውስጥ እንዲያልቅ እፈልጋለሁ። ምን ነው ችግር አለ እንዴ? አይ ቀላል ነገር ናት። ዝርዝሩን በኋላ በቴክስት አስረዳለሁ። በቃ ቻው። ኋላ እናወራለን። እሺ አንድ ላቪ እስካሁን በተጋደምሽ ነሽ? ምን የደላሽ ነሽ ባክሽ? ተነስቻለሁ እማዬ፣ ትንሽ አሞኛል። ውይ እኔንም የሚያርገኝ ምን ላምጣልሽ እናቴ? ተነሽ አሁን ቤቱን አስተካኪና ምግብ ነገር ስሪ። እሺ እማዬ። ይህ መጽሐፍ ደግሞ ለዛች ሳራ ለምትባል መረን አደገ ወስደሽ ስጫት። እሺማ። ተነሽ እንጂ ምንድን ነው የሚያስጠብቅሽ? ይኸውልሽ ደግሞ እንደለመድሽው ወተሽ ኮብለ ያሉሽ የገባሽበት ገብቼ ጉሮሮሽን አንቄ ነው ማመጣሽ። እሻው ምንድን ነው የምንላት? እንዴ አንቺ ራስሽ አይደል እንደ ሀሳቡን ያመጣሽው? ተነጋግረን ጨረስን አይደለም? በቃ ጓደኛችንን ተፋቻት ነው የምንላት። አዎ ግፍም ሲበዛ ይመራል። ልጅቷንማ ስገያት ዝም ብለን አንይሽም ነው የምንላት። አደራ ግን ስጢፍ እንደለመድከው ደግሞ ነገር እንዳታበላሽ። ለብለኛት። አቤት ምን ነበር? አረሱኝም አይደል? ኧረ አልረሳሁሽም። እንዴት አድርጌ ነው የልጄን አስኮብላ የምረሳት? ደግሞ ምን ቀረሽ? ይቅርታ ልናናግረው ፈልገን ነበር። ሶስታችንም የብሌን ጓደኞች ነን። እርሶም ቢሆኑ በርቀት ያውቁናል። በድንገት ደግሞ መንገድ ላይ ያስቆምኑት የብሌን ነገር አሳስቦን ነው። ጓደኛችን በቤት ውስጥ የሚደርስባት መሸማቀቅም ሆነ ክብረ ነክ ነገር ከጊዜ ወደ ጊዜ እያባሰባት መጥቷል። ይህም ደግሞ በትምህርቷም ሆነ በማህበራዊ ህይወቷ ላይ ተጽዕኖ እየፈጠረባት መጥቷል። ስለዚህ ያው እርሶ ስለሆኑ አጠገብ ያሉት ይህ ነገር እንዲቆምና በትምህርቷ ጎበዝና ጠንካራ የሆነችውን ብሌን እንድትፈጠር እንፈልጋለን። እርሶም የተቸገሩት ነገር ካለ ካጠገቡንን ልንረዳው ዝግጁ ነን። ልጅቷን ግን ከዚህ በኋላ ቀን ማታ ከሚደርስባት ከልክ ያለፈ ጥቃት ነፃ መውጣት አለባት። አዎ በዚህ እድሜዋ መከራ ማየት ይበቃታል። እንደ ሌሎቻችን ሁሉ የምትስቀውን የምትጫወተውን ነፃ የሆነ አይምሮ ያላትን ብሌን ነው የምንፈልጋት። እሺ ጨረሳችሁ? አሁን ወደ ቤት መሄድ ይችላል? ወይዘሮ ትብለጥ ቁም ነገር እኮ ነው እያወራን ያለ ነው። የልጅቷ ህይወት እኮ አደጋ ውስጥ እኮ ነው ያለው። እና እንደናንተ አይነት ዱርዬ ነው ከአደጋ የሚያወጣት? ደግሞስ ምን ሆናለች ብላችሁ ነው ይሄ ሁሉ ሟርት? ምን ነው የምጣዱ እያለ እንቅቡ ተንጣጣ ሆናችሁ? ለመሆኑ እስጢፋኖስ የሚባልሽ ከመካከላችሁ አለ? አዎ እኔ ነኝ። ምን ነው? እና እንዳንተ አይነት ባለጌና ዱርዬ ነው ስለ ልጄ ህይወት ጥብቅና የሚቆመው? አንቺ ስትሆኝ አንቺ አይደለሽ እንደ ልጄን ከቤቷ አስኮብለሽ ደብቀሽ የነበረው? ታዲያ እንዴት ብላችሁ ነው ስለ ልጄ ብሌን ህይወት ጥብቅና የምትቆሙት? የብሌን እናት እንግዲህ አክብረንሽ የሚሰማንን ስሜት ሁሉ ነገርሻል። በተለመደ ንቀትሽና ማናለብኝነትሽ የምትቀጥይ ከሆነ ግን ጓደኛችን እጅሽ ላይ ከመሞቷ በፊት ምንም ነገር ከማድረግ ወደ ኋላ እንደማንል ግን እንድታቂ ይፈልጋሉ። እሺ አድርጉታ። እስኪ እኔ ትብለጥ ለእናንተ አይነት ውርጋጥ ባለጌ ካነስኩኝ አድርጉታ። ሞት ይሻለኛል። መረን አደጉላ። ሰላም ሳራ። ሀይ ብሌን። ዛሬ ለምን ትምህርት ቤት አልመጣሽም? አልተመቸኝም። እሺ እየተራመድን ማውራት እንችላለን? ይቻላል። ሰሞኑን እንደሆነ ሳራ ፈላጊ አብስቷል። አንቺ ለምን ነበር የፈለግሽው? ብዙም ጊዜሽን አልፈጅብሽም። ይህንን መጽሐፍ ልሰጥሽ ነው የመጣሁት። አመሰግናለሁ። ሌብነት በጣም አሳፋሪ ነገር ነው። እንደዚህ ስራ ትይዙ ጥሩ ነው። አረ እንደዛ አይባልም። በዛ ላይ ደግሞ እኔ እኮ ምንም ጥፋት የለብኝም። እሺ ሌላ የምትሰጪኝ ወይም የምትነግሪኝ ነገር ይኖራል? ይኸው የምትፈልጊው ይህንን መጽሐፍ ነበር አይደለ? አሁን እጅሽ ገብቷል። ከዚህ በኋላ ግን እኔ ላይም ሆነ ስጢፍ ላይ የምትጫወቹ ሌባ ድራማሽ እንድታቋርጭ ልነግርሽ ነው የመጣሁት። ጨዋታውማ እንዲህ በቀላሉ ያልቃል ብለሽ ነው? መጽሐፉን መለሽ።
የሰረቅሽውን ፍቅሬ መች ነው የምመልሺው? በጠራራ ፀሐይ የነጠቅሽኝ ፍቅሬ መች ነው ወደ እኔ የሚመጣው? ስታስቢው ኩሯ ሳራ በማንም ጅል ፍቅሯ ተነጥቆ ዝም ብላ የምትቀመጥ መስሎሽ ነበር? እባክሽን ሳራ፣ እኔ ከእናት የሚመጣውን መከራ እንኳን መቋቋም ከብዶኛል። በዛ ላይ ደግሞ ከስጢፍ ጋር የነበረው ነገር የሱ ጥፋት ነበር። እኔ ምንም ነገር አላደረኩኝም። አሁን ደግሞ ግንኙነታችን ሙሉ በሙሉ ተቋርጧል። ታዲያ ግንኙነታችሁ ካቆመ ስለሱ ምን አግብቶች ነው ከበቀል ጨዋታ እንዳወጣ የምትጠይቂ? ማንም ሰው እኮ ሌላ ሰው ሲጎዳ ደስ አይለውም። እሱ ለእንደናንተ አይነቶቹ ደጉ ሳምሬ ነው እንጂ ኩሯ ሳራ ጋር ይሰራ። ሳራ ጋር የሚሰራው ህግ አይኑ ላጠፋ አይኑ ነጥፋ፣ ግራ ጉንጭን ለመታ ቀይ መንገጓን አውልቅለት የሚል ነው። እባክሽን ሳራ፣ እባክሽን ልለምንሽ፣ ምን ይቅርታ አላደርግም እኮ አላልኩሽም። ይልቅ የምታለቅሽበት ሂጂና ዛል። ከዚህ በላይ መንከራተት አልፈልግም። እባክሽን እኔ ግን ቆይ ለምንድን ነው ስቃይ እንደዚህ የሚበዛው?